ፕሬዝዳንት ዶናልድ ትራምፕ በኢራን የኃይል ማመንጫዎች ላይ ሲሰነዘሩ የነበረው መጠነ ሰፊ ጥቃት ለጊዜው ማገዳቸውን አስታውቀዋል። ይህ ውሳኔ የተላለፈው በሁለቱ ሀገራት መካከል ያለው የሰላም ስምምነት ለማድረግ ፍላጎት አለ የሚሉ ፍንጮች በመታየታቸው እንደሆነ ተገልጿል። ሆኖም ኢራን እስካሁን የሆርሙዝን ሸለቆ ለመክፈት ፈቃደኛ አልሆነችም። በእስራኤል ላይ የተሰነዘሩት የሚሳኤል ጥቃት ዛሬ ማለዳ ከኢራን የተተኮሱ ሚሳኤሎች ቴል አቪቭ ውስጥ በሚገኙ ሁለት ህንጻዎች መውደቁ ተረጋግጧል። በጥቂቱ ቢያንስ 4 ሰዎች ቀላል ጉዳት የደረሰባቸው ሲሆን ህንጻዎቹ ላይ ግን ከፍተኛ ውድመት ደርሷል። የእስራኤል መከላከያ ሰራዊት IDF በበኩሉ በኢራን ውስጥ ከ50 በላይ ወታደራዊ መሰረተ ልማቶችና የሚሳኤል ማከማቾቹን መምታቱን አስታውቋል። በተለይም በኢራን ከፍተኛ ባለስልጣናት ላይ ያነጣጠረ የግድያ ሙከራ መደረጉም ተሰምቷል። ሳውዲ አረቢያና የተባበሩት አረብ ኤሚሬት በኢራን ላይ እየተካሄደ ባለው ወታደራዊ እርምጃ በቀጥታ የመሳተፍ ዝንባሌ እያሳዩ በመሆኑ የዋል ስትሪት ጆርናል ዘግቧል። ይህ ደግሞ ግጭቱን ወደ ከፋ ቀጠናዊ ጦርነት ሊቀይረው እንደሚችል፣ በአጠቃላይ ዓለም አቀፍ የገበያው በትራምፕ የድርድር ንግግር ምክንያት መጠነኛ መረጋጋት ቢያሳይም መሬት ላይ ያለው ወታደራዊ ግጭት ግን አሁንም እንደቀጠለ ነው።